ሰላም ጤና ይስጥልኝ ክቡራትና ክቡራን የዳናይት ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ይህ በዘወትር በዳናይት ሚዲያ የሚቀርብላችሁ የዩቲዩብ ትምህርት ነው። ይህንን ትምህርት በመከታተል ለሌሎች ለወገን ዘመዶቻችሁ ሼር፣ ሰብስክራይብ እንድታደርጉልኝ ስል በአክብሮት እጠይቃለሁ። የኢንትሮዳክሽን ቱ ማኔጅመንት የሚለውን ትምህርት በተከታታይ እያቀረብን እንገኛለን እና እሱን ከባለፈው ክፍል የቀጠለ ይዤ ቀርቤያለሁ። የዛሬ የምንነጋገርበት ርዕስ ማኔጀሪያል ሮል፣ የአንድ ማኔጀር ሚናው ምንድነው? ማኔጀሪያል ሩሎች የምንላቸው እነማን ናቸው? በስንት ይከፈላሉ? ቁጥራቸው ስንት ነው? የሚሉትን እነዚህን በዝርዝር ዛሬ ማኔጀሪያል ሮልን ለማየት እና ለመጨረስ እንሞክራለን። መልካም ትምህርት ይሁንላችሁ ከምኞቴ ነው። እሺ እንቀጥል። ማኔጀሪያል ሮል የምንለው ምንድን ነው? አንድ ማኔጀሪያል ሮል ብለን የምንጠራው ምን ሲያከናውን ነው? ይችን ነው ማኔጀሪያል ሮል የምንለው ምን ሲያደርግ ነው? ይህ ማኔጀሪያል ሮል የምንለው ማኔጀርስ ይላል ፐርፎርም ማድረግ አለበት a basic managerial function by playing verify managerial role። በቃ ይችላል። በዚች አንተ አማካኝነት ምን ማድረግ አለበት? ሮሉን መጫወት አለበት። ስለዚህ ምንድነው ማኔጀሪያል የምንለው? በየተለያዩ ቫሪቲ ያላቸውን ማኔጀሪያል ሮሎችን ፐርፎርም የሚያደርግበት ሮል ምን እንለዋለን? ማኔጀሪያል ሮል እንለዋለን ማለት ነው። ሮል ኢዝ ኦርጋናይዜሽናል ሴት ቢሄቪየር ኦፍ አክሽን። ሮል የምንለው ይችኛዋ ማለት ነው። ሮል ኢዝ ሴት ቢሄቪየራል ኦፍ ሮል ኢዝ አን ኦርጋናይዜሽን ሴት ኦፍ ቢሄቪየር ኦር አክሽን ኤክስፔክትድ ፍሮም ሰም ፖዚሽን ሆልደር። የአንድ የስራ ኃላፊነት ላይ የተቀመጠ ከዚያ ሰው የምንጠብቀው ከዚያ ሰው እንዲሆንልን የምንፈልገውን ነገር የምናገኝበት ወይ ምን ይባላል? ፖዚሽናል ሆልደሩን ፖዚሽኑን የያዘውን ሰውዬ እንዲሰራልን ከምንፈልገው አንፃር ሮል አለው ማለት ነው። ያ ሰው ለምሳሌ እናንተ የማኔጅመንት ተማሪ ከሆናችሁ ሮላችሁ ምንድነው? ትምህርቱን በስነ ስርዓት መማር። የአስተማሪው ሮል ምንድነው? ራሳችሁን በደንብ ማኔጅ አድርጋችሁ ትምህርታችሁን ፐርፎርም ስታደርጉ ከዛ በኋላ ሰክሰስፉል የህይወት ጉዟችሁን የምትቀጥሉበት ይሆናል ማለት ነው። መምህራኖች በደንብ የሚያስተምሩ ከሆነ ሮላቸውን በደንብ እየተወጡ ነው። የትምህርት ተቋማት የተመሰረቱበትን ዓላማ እያሳኩ ከሆነ እነሱም ሮላቸውን እየተወጡ ነው። ስለዚህ ሮል ምንድነው? ባለንበት ፖዚሽን መሰረት ምን ይላል ይወሰናል ማለት ነው። ፖዚሽኑ ሮሉን ለመተግበር በጣም አስፈላጊ ነገር ነው። በቃ የዚያ ሰው ሮሉ ምንድነው ለማለት ጸሐፊ ነው። የጸሐፊነት ቦታ ላይ ከተቀመጠ የጸሐፊውን ስራ መስራት አለበት። ያንን ነገር ግን የተቀመጠበትን ምን ማድረግ አለበት? ፐርፎርም ማድረግ አለበት። ጥበቃ ከሆነ የጥበቃን ስራ መወጣት አለበት። ዳይሬክተር ከሆነ የዳይሬክተርን ስራ መወጣት አለበት። ሐኪም ከሆነ የሐኪምነት፣ መምህር ከሆነ የመምህርነት እያንዳንዱ የተሰጠውን ነገር ምን ማድረግ አለበት? ፐርፎርም ሲያደርግ ማኔጀሪያል ሮልን ተወጥቷል ብለን እናወራለን ማለት ነው። ሄነሪ የሚባል ሰውዬ ይህንን ስለ ማኔጀሪያል ሮሎች አጥንቷል እና ሄነሪ ሲያጠናቸው ወደ 10 ዲቪዥን ነው የከፋፈላቸው። እነዚያ 10 ዲቪዥኖችን ደግሞ ወደ 3 ክፍል ከፋፍሏቸው አስቀምጧቸዋል ማለት ነው። ይህ ሄነሪ የሚባል ማኔጀሪያል ጆብ ኤንድ አቲት አተሪድ አት ዘ 10 ሞስት ኮመን ሮልስ ኦፍ ቶፕ ማኔጀርስ የ10ሩ የማኔጀር ሮሎች ብሎ ያስቀመጠበትን የምናይበት ይሆናል ማለት ነው። እነዚያን ደግሞ 10ሩን ደግሞ በ3 ዲቪዥን ከፋፍሎ አስቀምጧቸዋል ማለት ነው። ይህንን ሁሉ ያደረገው ይህ ሄነሪ የምንለው ስኮላርስ ነው ማለት ነው። The 10 roles are classified in 3 categories። እነኚህ እንትኖቹ 10ሮቹ ሩሎች ምን ውስጥ የሚካተቱ ናቸው? 3 ውስጥ የሚካተቱ ናቸው ማለት ነው።
10 roles are classified in 3 category ወደ 3 ክፍል ውስጥ ይካተታሉ ማለት ነው። አንዱ በአንዱ ውስጥ እየሆነ 10ሩ ወደ 3 ይከፋፈላሉ ማለት ነው። የመጀመሪያው ሮል ብለን የምንከፍለው ኢንተርፐርሰናል ሮል ነው። ሁለተኛው ኢንፎርሜሽናል ሮል ነው። ሶስተኛው ደግሞ ዲሲሽናል ሮል ብለን የምንጠራው ነው ማለት ነው። ኢንተርፐርሰናል ሮል የምንለው ምንድን? ይቅርታ ሶስተኛ ነው ዲሲሽናል ሮል። ኢንተርፐርሰናል ሮል ብለን የምንጠራው ምንድን ነው ከተባለ refers that activity involve interacting with others ከሌሎች ጋር ምን ማድረግ ኢንተራክት ማድረግ ከማን ጋር? ከሌሎች ጋር አካባቢያችን ካሉ ባውንደሪያችን ላይ ኢንቫይሮንመንታችን ላይ ካሉ ከነዚህ አካላት ጋር ኢንተራክት የምናደርግበት with others who at may external or internal organization at higher lower level of than managers የስልጣን ሁኔታቸው ያሉበት የስልጣን ደረጃ ዝቅተኛ ሊሆን ይችላል፣ ከፍተኛ ሊሆን ይችላል። ከዝቅተኛ ከፍተኛ ስላችሁ ፈርስት ላይን እና ቶፕ የሚለውን እንድትይዙልኝ። እነሱ እንደ ሚዲየም ሊሆኑ ይችላል፣ እንደ ሜዲቴት የሚያደርጉ ሊሆኑ ይችላሉ፣ የተለያዩ ቦታዎች ሊሆኑ ይችላሉ። እንደገና ደግሞ ከኦርጋናይዜሽኑ ውስጥም ሊሆን ይችላል፣ ከኦርጋናይዜሽኑ ውጭ ሊሆን ይችላል። ነገር ግን ከነዚያ ሰዎች ጋር ኢንተራክቲንግ ማድረግ መቻል ማለት ኢንተርፐርሰናል ሮል ይባላል። ለምሳሌ አንድ ባንክ አለ። ከሌላ ባንክ ጋር የሚያደርገው ሪአክሽን ይኖራል። ከሌላ ባንክ ጋር የሚያደርገው ቅርርብ፣ ትስስር፣ የቢዝነሳዊ ላንጉዌጅ ተጠቅሞ የሚያደርገው ሁኔታዎች ሊኖር ይችላል። እንደገና ደግሞ ከተቋም ውስጥ ደግሞ የሚሰሩ የባንኩን ማኔጀሮች፣ አካውንታንቶች፣ ዳይሬክተሮች፣ ቦርድ እነዚህ ነገሮች ደግሞ የሚያደርገው ምን ይባላል? በውስጥ ነው። ስለዚህ ኢንተርናል ሊሆን ይችላል፣ ውስጣዊ ሊሆን ይችላል፣ ኤክስተርናል ከውጪ ኦርጋናይዜሽኖች ጋር ሊሆን ይችላል ማለት ነው። ኢንተርናል ስንል በኦርጋናይዜሽን ውስጥ ያሉት የሚደረግ እያንዳንዱ ኢንተራክቲንግ ሲሆን፣ ኤክስተርናል ደግሞ የምንለው ከኦርጋናይዜሽኑ ውጭ ያሉትን ከነዚያ ጋር የሚደረግ ኢንተራክሽን ወይንም ግንኙነት እሱ ምን ብለን እንጠራዋለን? ኢንተርፐርሰናል ሮል ብለን እንጠራዋለን። ይህ ኢንተርፐርሰናል ሮል ደግሞ በውስጡ ይህ የሚይዛቸው ቅድም ከ10ሩ ክፍሎች መካከል የመጀመሪያው ፊገር ሄድ ብለን የምንጠራው አንድ አለ። ፊገር ሄድ ብለን የምንጠራው ማለት ነው። ይቅርታ፣ ፊገር ሄድ ብለን የምንጠራው ፊገር ሄድ ብለን የምንጠራው አለ ማለት ነው። ይህ የሚገልጽልን ፎርማል አክቲቪቲ ፊገር ሄድ ዲስክራይብስ the formal activity in which the manager acts as a public official for a company. ለፐብሊክ ኦፊሻል ለካምፓኒው ምንድነው እንደ ምልክት የሚሆን ነው ማለት ነው። ፎርማል አክቲቪቲዎችን የሚሰራ ማኔጀር እንደ ፐብሊኮች ለውጭ ኦፊሻል የሚሰራ ይህ ፊገር ሄድ ብለን የምንጠራው የፊገር ሄድ ፐብሊክ አለ ሮሎችን የሚጫወት ፐብሊክ ነገሮች በኦፊሻል ያንን ኦርጋናይዜሽናል በመወከል ያንን ኦርጋናይዜሽን ወክሎ ከፐብሊክ ጋር ከውጭ ጋር እያንዳንዶቹ ጋር የሚያደርገው ኮሚኒኬሽን ፊገር ሄድ የሮል ይባላል ማለት ነው። the managers is represent the organization at the ceremonial ቅድም እንደተናገርኩት ማለት ነው። ሲምቦሊክ ፈንክሽን ሴሬሞኒያል ማለት በዓላት ላይ ያንን ኦርጋናይዜሽንን ወክሎ ይሳተፋል። ሲምቦሊክ ፈንክሽን ይሆናል ማለት ነው። ስለዚህ at the most and simplest managerial all managerial role ከዚህ ከ10ሩ ማኔጀሪያል ሮሎች ሲምፕል ቀላሉ እና ቤዚክ ሲምፕል ነው ቤዚክ ነው እና ማኔጀሪያል ሮል ብለን የምንጠራው ይሄንን ነው ማለት ነው። ፊገር ሄድ የምንለው ማለት ነው። ፊገር ሄድ የምንለው ያንን ተቋም በፐብሊክ ሪፕሬዘንታቲቭ ሆኖ ተወክሎ ሴሬሞኒያሎች ላይ ሲምቦሎች ላይ የተለያዩ ምንትኖች ላይ ተወክሎ መገኘት እና ያን ደግሞ ምንድነው በጣም ሲምፕል ናት፣ ነገር ግን ቤዚክ አስፈላጊ የሆነች ማኔጀሪያል ሮል ናት ማለት ነው። ምክንያቱም በዛ ሰዓት በእናንተ ያንን ተቋም ወክላችሁ ስትሄዱ ተቋሙን የሚገልጽ አቋም ሊኖራችሁ ይገባል። ያ ነው ቤዚክ የሚያሰኘው እንጂ ተቋሙን የማትገልጹት ከሆነ በተገኛችሁበት አካባቢ ቤትም ቦታ ስትሄዱ በነገራችን ላይ
የራሳችሁን ተቋም እያስተዋወቃችሁ መሄድ ካልቻላችሁ ማኔጀሪያል ሮልን እየተወጣችሁ አይደለም ማለት ነው። ዳይሬክት ሊሆን ይችላል፣ ኢንዳይሬክት ሊሆን ይችላል፣ ፎርማል ኢንፎርማል፣ በተለያየ ዌይ ዋናው የእናንተን ተቋም ሌሎች አካላት ጋር አድሬስ ማድረግ ነው። ከዚያ በኋላ የሚመጡት ነገሮች በዲፕሎማሲያዊ መንገድ ወይንም በንግግር የሚፈቱ ይሆናል ማለት ነው። እና ዋናው ነገር ይህንን ፊገር ሄድ የምንላቸው ተቋሙን ይወክላሉ። የተቋሙን ባህል ካልቸር ይዘው ይሄዳሉ። ከዛ በኋላ ለሌላ ሰዎች እነኛ ሰዎች ከዚህ አካባቢ የመጡ ከዚህ የዚህ ተቋም ሪፕሬዘንታቲቭ ናቸው ተብለው ሊገለጹ የሚችሉ ናቸው ማለት ነው። ስለዚህ ምንድነው ትልቅ ቤዚክ እና ሲምፕል የሆነ ሮል ብለን ልንጠራው የምንችለው ነገር ነው ማለት ነው። the president who grants Turing dignity the mayor who present a key to city local hero, a supervisor who attend to wedding, the creek, sales manager who take an important customer. ስለዚህ እነዚህ ሁላ ለምሳሌ አሁን ፕሬዝዳንቱ ግሬት ቱሪንግ ቢያደርግ የከተማ ከንቲባዎች ለከተሞቻቸው ለእንደገና ደግሞ ሱፐርቫይዘሮች በተለያዩ ነገሮች ላይ ሲሳተፉ የራሳቸውን ተቋም ወክለው ማለት ነው። እንደገና እነኚህ ሴልስ የሚሰሩ ለከስተመሮቻቸው ጠቃሚ ነገሮችን ላውንች ሲያደርጉ እንደገና ደግሞ የተለያዩ ሴሬሞኒያል እንትኖች አሉ፣ ፕሮግራሞች አሉ። እነዚያን ሴሬሞኒያል ዲዩቲዎችን ኢምፖርታንት የሆኑ ለኦርጋናይዜሽኑ ኢሜጅ ሰክሰስ የሚጠቅሙ ነገሮችን ምን ማድረግ ነው ፐርፎርም ማድረግ፣ እንዲተዋወቁ ማድረግ። ምክንያቱም ፊገር ሄድ ስትሆን ቅድም እንደተናገርኩት ያንን ተቋምህን የምታገለግልበትን ተቋም የምትሰራበትን ተቋም መግለጽ መቻል አለብህ ማለት ነው። መግለጽ መቻል ካልቻልክ ወይንም መግለጽ ካልቻልሽ ምን ልትሆኛችም የዚያን ተቋም ውጤታማ የእናቱን ምን ያደርግብሻል ይቀንሳል ማለት ነው። በብዙ እድሎችን መድረኮች ላይ ባገኘሽበት እድል ባገኘሽበት ተቋሞች ላይ የአንቺን የምትሰሪበትንና የምታገለግልበትን ተቋም ምን ማድረግ አለብሽ መግለጽ አለብሽ። ያንን ዲስክራይብ ስታደርጊ ደግሞ የአንቺ ተቋም ሰክሰስፉል እየሆነ ይሄዳል። ሰክሰስፉል ሲሆን ደግሞ አንቺ ምን እየሆነች ነው የምትሄጂው፣ አንተም እያደግን እንሄዳለን ማለት ነው። ዊል ይላል duty may not seem important, they expected of what managers symbolize management concern for employees customers and community። በቃ ሲምቦላይዝ ይፈልጋል ማሳየት ምልክት ምን ለከስተመሮች የምታቀርበውን ነገር ምንድነው፣ ካንተ ከስተመሮች ምን ይጠብቃሉ፣ ማኔጅ የምታደርጋቸው ሰራተኞች ኮሚኒቲው ካንተ ምን ይጠብቃል፣ ያን ሁላ ምን ያደርጋለብህ ኮንፈርም ማድረግ አለብህ ነው። ሁለተኛው ሊደርሺፕ ይባላል። እናስተውል፣ ኢንተርፐርሰናል ሮል ላይ ነው ያለነው። ሊደርሺፕ የሊደርሺፕ ሮል ሊያስፈልገን ሊኖረን ይገባል ማለት ነው። ኢትስ ኢንቮልቭ ሪስፖንሲቢሊቲ ፎር ዳይሬክቲንግ ኤንድ ኮኦርዲኔቲንግ አክቲቪቲ ሰብኦርዲኔት ኢን ኦርደር ቱ አኮምፕሊሽ ኦብጀክቲቭ። ሊደርሺፕ ማለት ወይንም መሪነት የምንለው ኃላፊነታችን ምንድነው? ፎር ዳይሬክቲንግ ምን ለማድረግ አቅጣጫን ለማሳየት ፎር ዳይሬክቲንግ አቅጣጫዎችን ለማሳየት ለመንደፍ እንደገና ደግሞ ኮኦርዲኔት ለማድረግ ከሌሎች ጋር ከኛ ከሰራተኞቻችን ከኛ ስር ካሉ ሰራተኞች ሊሆኑ ይችላሉ፣ ከሌሎች ኦርጋናይዜሽኖች ጋር ሊሆን ይችላል። ያንን ነገሮች የምንሰራበት ዳይሬክቲንግ አመራር አቅጣጫውን ማሳየት ስትችልና ከሌሎች ጋር ኮኦርዲኔት ማድረግ ማለት ይሄ ጥበብ ነው፣ ዊዝደም ሊደርሺፕ ስኪል ነው ማለት ነው። አክቲቪቲ ኦፍ ዋት ሰብኦርዲኔት ኢን ኦርደር ቱ አኮምፕሊሽ ምን ለማድረግ ነው ይሄ ሁላ የምታደርገው ከተባልክ አኮምፕሊሽ ኦብጀክቲቭን ለመፈጸም ወይንም አቺቭ ለማድረግ ምን ታደርጋለህ? አንደኛ ዳይሬክት ታደርጋለህ፣ ሁለተኛ ኮኦርዲኔት ታደርጋለህ። ምን ውስጥ ሊደርሺፕ ላይ ማለት ነው። ስለዚህ some aspects of the leadership roles have to do what with staffing ማለት እርዳታ መስጠት ካለብህ፣ መለየት ካለብህ፣ ሳፖርት ማድረግ ካለብህ፣ ሂሪንግ ፕሮሞቲንግ ማበረታታት፣ ፕሮሞት ማድረግ ማስተዋወቅ፣ ኤንድ አዘር አስፔክት ኢንቮልቭድ ሞቲቬቲንግ ማድረግ እነዚያ ማበረታታት ምኖችን ሰበርዲኔቶች በስር ያሉትን ማለት ነው። ምን ለማድረግ ቱ ሚት ኦርጋናይዜሽን ኒድስ ኦርጋናይዜሽናል ኒዱ ምን እንዲሆን ሚት ወይንም
ሰክሰስፉል እንዲሆን ማለት ነው። ስቲል other aspects of relates to creating vision that company employees can identify with ከነዛ ጋር ኦርጋናይዜሽኑ አንተ ሰክሰስፉል እንዲሆን የምትፈልግ ከሆነ ምን ማድረግ ይጠበቅብሃል? ከአንተ ሊድ ማድረግ አለብህ። ሊድ ስታደርግ ደግሞ አቅጣጫ ነው የምታሳያቸው። አቅጣጫ ስታሳያቸው ደግሞ ምን እያደረግክ መሆን አለበት? ፐርፎርም እንዲያደርጉ እነሱን ኮኦርዲኔት እርስ በርሳቸው አንተ ከነሱ ጋር ተያይዘ እንደገና ደግሞ ሌሎቹም አብረው ኮኦርዲኔት እንዲያደርጉ ታግዛቸዋለህ፣ ፕሮሞት ታደርጋቸዋለህ፣ ታበረታታቸዋለህ። ስለዚህ ይህ ሁላ የሊደርሺፕ ሮል ኢንተርፐርሰናል ውስጥ የሚካተት ነው ማለት ነው። ሌላኛው ላይሰን ሮል ነው። ላይሰን ሮል ደግሞ የዚህኛው አቻ ግፊት የሚባለውን ነገር የምናውቀው ነው አይደለ? ላይሰን ሮል ኢንተራክት ዊዝ ፐርስ አውትሳይድ ኦፍ ዘ ኦርጋናይዜሽንስ ከአቻዎቻችን ላይ ኢንተራክት ማድረግ ግንኙነት መፍጠር አውትሳይድ ኦፍ ዘ ኦርጋናይዜሽን ኦርጋናይዜሽኑ ውጪ ካሉት ጋር ከነዛ ጋር ኢንተራክት ማድረግ። ለምሳሌ አንተ እየሰራ ያለው የሆነ የአንድ ተቋም ነው ወይንም አንድ ባንክ ውስጥ እየሰራ ካለ ከሌላ ባንክ ውስጥ ወይንም ከሌሎች አንተ ከምትሰራበት ተቋም ውጪ ላሉ ጓደኞች ሊሆኑ ይችላል፣ ኩያዎች ሊሆኑ ይችላል፣ በእድሜ ደረጃ ተቀራራቢ ከሆኑት ጋር ምን ማድረግ ነው? ኢንተራክት ማድረግ ነው። ከምኑ ጋር? ነገር ግን ከአውትሳይድ ሶፋት ኦርጋናይዜሽን ጋር መሆን አለበት። ለምሳሌ ከክሊያንቶቹ ጋር ክሊያንት ማለት ዩዘሮች የሚጠቀሙት አንተ የምታቀርበውን ሰርቪስ የሚጠቀሙት ከነዚያ ጋር ገቨርንመንት ኦፊሻል ከመንግስት ተቋማት ጋር እንደገና ደግሞ ከስተመሮች፣ ሰፕላየሮች፣ አቅራቢዎች ከነዚህ ጋር የምታደርገው ያንን ተቋም የምታሳድግበት መንገድ ነው። ከስተመሩ ምን ይፈልጋል? ገቨርንመንት ኦፊሻል ምንድነው የሚፈልገው? አንተ ምክንያቱም ህጋዊ መሆን አለብህ። ህጋዊ ካልሆንክ መስራት ስለማትችል ማለት ነው። ገቨርንመንት ኦፊሻል ወይንም የመንግስት ቢሮ ካንተ ምን ማሟላት አለብኝ ያንን ታጣራለህ። ማኔጀር ሰፕላየር ስለ ደግሞ አንተ የምታቀርበው ለአንተ አቅርቦት የሚያደርጉልህ ሰፕላየሮች ወይንም የአንተን ምርት ዲማንድህን ፉልፊል የሚያደርጉልህ እነማን ናቸው? ይህንን ሁላ ምን የምትልበት ነው? ኢንተራክት አድርገህ ከአውትስቶፋይት ከኦርጋናይዜሽኖች ውጪ ካሉ እኩዮቻችን ጋር ወይንም ተቀራራቢ የአንተን ስራ ሊያግዙ ከሚችሉ ተቋማት ጋር ምን የምትልበት ነው? ኢንተራክት ስለሚያስፈልግህ ነው። ገቨርንመንት ኦፊሻል በዋናነት ያስፈልገው የምትሰራው ስራ ሊጋል መሆን ስላለበት ነው፣ ሌላ አይደለም። ኢት ኦልሶ ሪፈርስ ዲሊንግ ዊዝ ኤ ማኔጀር ኢን አዘር ዲፓርትመንት ከሌሎች ዲፓርትመንቶች ጋር ቅድም እንዲያስነጋገር ነው ማለት ነው። ስታፍ ስፔሻሊቲ ከስታፍ ስፔሻሊቲዎች ጋር ከነሱ ጋር አዘር ዲፓርትመንት ከሌሎች አዘር ዲፓርትመንት ኤምፕሎይስ ከሌሎች ዲፓርትመንት ሰራተኞች ጋር ለምሳሌ አንተ የልማት ባንክ ሰራተኛ ከሆንክ እንደገና ደግሞ ከኢንሹራንስ ውስጥ ከሚያገለግሉ አግሪካልቸር ከነዚያ ጋር የምትሰራው ምንድነው? ሮል ነው ማለት ነው። ስለዚህ ይህ ማኔጀሪያል ሮል ደግሞ በጣም የኦርጋናይዜሽኑ ባክቦን ነው ወይንም የጀርባ አጥንት ነው ብለን ልንጠራው እንችላለን። ምክንያቱም እነኚህን ነገሮችን ሌጋሊቲ ከሌለው አንድ ተቋም መቀጠል አይችልም፣ ከስተመር ከሌለው መቀጠል አይችልም፣ አቅራቢ ከሌለው መቀጠል አይችልም፣ እንደገና ደግሞ ተቀባይም ከሌለው ምን ሊኖረው አይችልም፣ መቀጠል አይችልም። ስለዚህ ቤዚክ የሚባለውን ነገር ላይሰን ሮል ይይዝልናል ማለት ነው። ኢን ላይሰን ሮል ማኔጀር ሲክ ምን ማድረግ አለበት? ሰፖርት ፍሮም ዘ ፒፕል ሁ ካን አፌክት ዲፓርትመንትስ ኤንድ ኦርጋናይዜሽንስ ሰክሰስ ሳፖርት ማድረግ አለብህ። አንተ የምታገለግልበት የምትሰራበት ተቋም ምንድነው ሰክሰስ እንዳይሆን የሚያደርገው? ሰክሰስ ካደረገው ምንድነው ሰክሰስ ያደረገው? ይሄንን እየለየክ ምን ማድረግ አለብህ? ሳፖርት ድጋፍ፣ እንደገና ደግሞ ኔትወርክ ሪሌሽንሺፕ እንዲፈጠር ማድረግ አለብህ። ይሄ የላይሰን ሮል የሚካተት ነው ማለት ነው። የመጀመሪያውን ክላሲፋይ በሄንሪ መሰረት ጨርሰናል። ሁለተኛው ደግሞ ኢንፎርሜሽናል ሮል ነው። ይህ ከኢንፎርሜሽናል ነው። የቅድሙ ከፐርሰናል ከታክቲካል ጋር ከማይንድ ጋር ኮግኒቲቭ የሚጠይቅ ነው። አሁን ደግሞ ኢንፎርሜሽን ነው። አሁን ኢንፎርሜሽን
ለአንድ ማኔጀር ምንድነው በጣም ቤዚክ እና አስፈላጊ ነገር ነው። ስለዚህ ቅድሙ ያየነው ከታክቲካል ከፐርሰናል ጋር ኢንተርፐርሰናል አይደለ ያየናቸው ማለት ነው። ስለዚህ አሁን ሊደርሺፕ እንዴት ሊድ ይደረጋል፣ ላይሰን እንዴት ነው አንድ ተቋም ከሌላ ተቋም ጋር ግንኙነት ማድረግ ያለበት፣ ከውጭ ተቋማት ጋር ማድረግ ያለበት፣ እነኚህን ነገሮችን ያየንበት ኢንተርፐርሰናል ይባላል። የአሁኑ ደግሞ የምናየው ኢንፎርሜሽናል ሮል፣ ስለ ኢንፎርሜሽን የሚመለከት አንድ ማኔጀር ምን መረጃ ሊኖረው ይገባል የሚሉትን እናያለን ማለት ነው። ኢንፎርሜሽናል ሮል የምንለው ሁለተኛው የሮል ታይፕ ሲሆን ይህ እናስተውል። አሁንም በሄነሪ ነው እየሄድን ያለ ነው። ማኔጀርስ ሹልድ ፈርስት ቢልድ ኔትወርክስ ኦፍ ኮንትራክት ፎር ኤክስቼንጅ ኢንፎርሜሽን። ማኔጀሩ ምን ማድረግ አለበት? ቢልድ ኔትወርክ መገንባት አለበት። ምን ለማድረግ? ኢንፎርሜሽን ኤክስቼንጅ ለመደራረግ። ኔትወርክ ኦፍ ኮንትራክት ፎር ዋት? ኤክስቼንጅ ኢንፎርሜሽን ለማድረግ መረጃ ለመለዋወጥ መጀመሪያ ምን ያስፈልጋል? ኔትወርክ ቢልዲንግ ያስፈልጋል። ይህ ኔትወርክ ቢልዲንግ የሚባለው ይሄ ከኔትወርክ ጋር ከስልክ ጋር ምናምን እንዳታገናኙት፣ የምትወያይበትን ስብዕናህን ያንተን ተቋም የምትገልጽበትን አንተ የምታቀርበው አይዲያ ወይንም ቢዝነስ ሩል ለሌሎች ጋር ተቀባይነትና የአንተ ሐሳብ ገዢነት ሲያገኝ ኔትወርክ ሩል ወይንም ኔትወርክ ቢልዲንግ እየፈጠርክ ትሄዳለህ። ከዚያ በኋላ ምን እያለ ይሄዳል? የምትሰራውን ስራ ኮሚኒኬት የምታደርግበትን ወይ በተፈላጊነት አንተን ፈልገው ይመጣሉ ማለት ነው። ስለዚህ ኔትወርክ ከገነባክ መንገዱን ከዘረጋክ ከዛ በኋላ ምን ያደርጋል? ኢንፎርሜሽኑ ምን ማድረግ ይጀምራል? ፍሎ ማድረግ ይጀምራል፣ መፍሰስ ይጀምራል ማለት ነው። ከዚያ በኋላ ነገር ግን መጀመሪያ ምን ያስፈልጋል? ቢልድ ኔትወርክ ኮንትራክት መመዝገብ አለበት። ለምን? ኢንፎርሜሽኑ ኤክስቼንጅ ለማድረግ። እናንተ አሁን የምታስተዳድሩት ተቋም መረጃ የምትፈልጉበት ለእናንተ መረጃ ለመስጠት ፈቃደኛ ነው? እናንተን ያውቃችኋል? ምን ያክል ለእናንተ ፖዚቲቭ ቪው አለው? ያንን ነገሮች የምንገነባበት መልካም ስብዕናን የምናሳድርበት ይህ መጀመሪያ ኔትወርክ ቢልዲንግ ነው። ከዛ በኋላ ይህ መልካም ስብዕና ከገነባን መልካም በእናንተ ላይ እምነት ካሳደረ በኋላ ያ ተቋም ምን ያደርጋል? ከነሱ ጋር ኢንፎርሜሽኑ ያንን ተቋም ጋር ስትሄዱ ማሳየት ያለባችሁ ለእናንተ አስፈላጊ እንደሆነ ሳይሆን ለዚያ ተቋም የእናንተ ተቋም ምን ያክል አስፈላጊ እንደሆነ ነው ማሳየት ያለባችሁ እንጂ እናንተ ምን ያክል እንደሚያስፈልጋችሁ ማሳየት ከሆነ የነኛ የሄዳችሁባቸው ተቋማት ምን ላይኑ ይችላሉ? ተቀባይነታችሁን ልታጡት ትችላላችሁ። ስለዚህ የእናንተ ተቋም ከነሱ ተቋማት ጋር ቢሰራ ምን ያክል የነሱ ተቋም ተጠቃሚ እንደሆነ ግን ማሳየት መቻል አለባችሁ። አለበለዚያ ሐሳባችሁም ተቋማችሁም ውጤታማ አይሆንም ማለት ነው። ስለዚህ ኢንፎርሜሽናል ሮል የምንለው መጀመሪያ ላይ ቢልድ ኔትወርክ ነው ታዲያ ማለት ነው። ስለዚህ መኒ ኮንትራክት ሜድ ዊል ፐርፎርሚንግ ፊገር ሄድ፣ ይሄ ቅድም ላይሰን ሮል እነኚህ ፊገር ሄድ የምንላቸው በቃ የአንድ ቦታ ስትቀመጥ ይሄ ኢንተርፐርሰናል ላይ ማለት ነው የዚያን በሄድክበት ቦታ ያንን ተቋምህን ምን የምትገልጽ ይሄ ፊገር ሄድ ተቋምህን የምትገልጽ ላይሰን ከሌሎች ተቋማት ጋር ኢንተራክት የምታደርግ ቅድም እዚያ ኢንተርፐርሰናል ላይ ያለ እነኚህ ኢንተርፐርሰናል ታክቲኮች ኢንተርፐርሰናል ሲኖር ምን መጀመሪያ ያስፈልጋል መሰለህ? ኢንተርፐርሰናል ሮል ያስፈልጋል። ከዚህ ይሄ ኢንተርፐርሰናልን ይዘህ ጨምቀህ አንድ አድርገህ ወደ ኢንፎርሜሽናል ሮል ትመጣለህ ማለት ነው። ስለዚህ ሮልስ 5 ማኔጀርስ አክሰስ ቱ ግሬት ዴል ኢምፖርታንት ኢንፎርሜሽን ትይዛለህ ማለት ነው። the informational roles activities that focus on what obtaining and disseminating data important for the decision manager needs to make decision ሜኪንግ በነገራችን ላይ ለአንድ ማኔጀር በጣም ቤዚክ ነገር ነው እና ያን ዲሲሽን ሜኪንግ ደግሞ ለማካሄድ ምን ያስፈልጋል? ኢንፎርሜሽን ያስፈልጋል። ኢንፎርሜሽን በጣም አስፈላጊና ጠቃሚ ነገር ስለሆነ ማለት ነው። ያለ መረጃ ለምሳሌ አንድ ሰራተኛ አጠፋ፣ ማጥፋቱን በኢንፎርሜሽን ካላረጋገጥክ ዝም ብለህ ልታባረረው የምትነሳ ከሆነ ተቋምህን እንደ ተቋም አታስቀጥለውም። እንደገና ደግሞ አንድ ምንም ያላጠፋውን ሰውዬ ደግሞ አጥፍቷል የሚል ፌክ ኒው ቢደርስ ወይንም ፌክ መረጃ ቢደርስ አንተ ያንን ሰራተኛ ብታባረረው ያ ምንድነው?
ያለ ሚስ አንደርስታንዲንግ ይፈጠራል። ኢንፎርሜሽን ባለመኖሩ ምክንያት ለተቋሙ አስፈላጊ የሆኑ ነገሮችን ታጣለ ማለት ነው። ስለዚህ እዚህ ኢንፎርሜሽናል ደግሞ ማለት ኔቨር ሴንተር ወይንም ሞኒተር ላይ የምናየው አንድ አለ። እሱም ምንድነው መሰላችሁ? ማኔጀር ሲክ ኢንፎርሜሽን ቱ ዋት ዲቴክት ፕሮብሌምስ ኦፍ ዋት ኦፖርቹኒቲ። ዲቴክት ፕሮብሌሙን ምን ማድረግ አለበት? ዲቴክት ማድረግ አለበት። ዲቴክት ካደረገ በኋላ ዲቴክት ዘ ፕሮብሌሙን ዲቴክት ያደርጋል። ኦፍ ዋት ኦፖርቹኒቲ። ኦፖርቹኒቲው ምን እንዳይሆን ኦፖርቹኒቲ እንዳንጠቀም ኤንድ ቢውልድ ምን ያደርጋል? ይገነባል። ቢውልድ ጀነራል ኖሌጅ አባውት ዋት ወርክ ሲቹዌሽን፣ ስለ ስራው ሁኔታ ኮንዲሽን። መጀመሪያ ምን ያደርጋል? ፕሮብሌሙን ዲቴክት ወይንም ይለያል ነው። ከለየ በኋላ ደግሞ ጀነራል ወይንም ጠቅላላ እውቀት ምን ያደርጋል? ቢውልድ ያደርጋል። ስለምንድን ነው? ስለ ስራው ሁኔታ። አሁን ስለ ስራው መጀመሪያ ችግሩን ለይቷል። ፕሮብሌም ዲቴክት አድርጓል። ከለየ በኋላ ጀነራል እውቀት ስለ ስራው ኮንዲሽን ምን ያስፈልገዋል ይቅርታ የሚለውን ነገር ለየ። ከለየ በኋላ ምን ያደርጋል? ሜክ ነሰሰሪ ቼንጅ፣ አስፈላጊ ለውጦችን ምን ያደርጋል? ያመጣል ማለት ነው። ሜክ ነሰሰሪ ቼንጅ፣ አስፈላጊ ለውጦች እንዲመጡ ያደርጋል ማለት ነው። አስፈላጊ ለውጦች እንዲመጡ ካደረገ ከዚያ በኋላ ምን ያደርጋል? ዊል ማች ኦፍ ዚስ ኢንፎርሜሽን ካም ፍሮም ዋት ፎርማል ሜካኒዝም ማለት ነው። በቃ እነዚህ ከፎርማል ሜካኒዝም የሚመጡት ናቸው። ለምሳሌ ፎርማል ሜካኒዝም የምንላቸው ሪፖርት በጥናት ማለት ነው። ቅድም አሁን ዲቴክት ፕሮብሌም አደረገ፣ ከለየ በኋላ እውቀት ሰበሰበ፣ ጥናታዊ ሊሆን ይችላል። ከዚያ በኋላ ነሰሰሪ ቼንጅ ያመጣል ማለት ነው። ይህንን ለማድረግ ግን ምን ያስፈልጋል? ፎርማል ሜካኒዝም መጠቀም ያስፈልጋል ማለት ነው። ሪፖርት ማድረግ፣ ሚዲያ፣ ፐብሊክ ፎርካስቶች፣ እነዚህ ሞር ካም ፍሮም ዘ ኢንፎርማል ኮንዘርቬሽን የሚመጡ ቦዝ ኦርጋናይዜሽናል ሜምበር ኤንድ ኤክስተርናል። ምንድን ነው መሰላችሁ? ይሄ ኢንፎርማልን የተጠቀመበት መንገዱ ምንድን ነው? ለሴፍቲ ሲባል ነው። ለሴፍቲ ሲባል ምን ያስፈልገዋል? ኢንፎርማል ወይ ነው። ፎርማል ወይ ተከተለ መረጃ ላስተባብር ብትል ሰው ፈቃደኛ ሆኖ መረጃ ላሰጥ ይችላል። ስለዚህ ኢንፎርማል ወይንም በተዘዋዋሪ ስታመጣ መረጃዎችን ምን ማድረግ ትችላለህ? ልታገኝ ትችላለህ። ስለዚህ ከማን መረጃ ልሰበስብ ትችላለህ? ከብዙ አካላት። ለምሳሌ ከኦርጋናይዜሽናል ሜምበሮች፣ የአንተን ኦርጋናይዜሽናል ሜምበሮች፣ ሌላኛው ደግሞ ከኦርጋናይዜሽናል ሜምበር ካልሆኑት ከውጭ ሰራተኞች መረጃ ልሰበስብ ትችላለህ። መረጃዎችን ስትሰበስብ ምን ይሆናል ማለት ነው? እንደገና ደግሞ ሲንስ ማኔጀርስ ጋዘር ኢንፎርሜሽን ዘይ ዋት መስት ኢቫሉዌት ኤንድ ዲሳይድ ዋት ዌዘር ቱ ዋት ዩዝ ዚስ ኢንፎርሜሽንን ለመለየት እና ለመጠቀም ነው እንጂ ለሌላ ቫልዩ ፐርፐዝ ሰሌክት ማድረግ አስፈላጊ አይደለም ነው። የኢንፎርሜሽናል ሌላኛው የምናየው ዲሲሚኔተር ብለን የምንጠራው ነው። ዲሲሚኔተር ሮል የምንለው ከ10ቱ ውስጥ 10ሩ ማኔጀሪያል ሮል ውስጥ የሚካተት ሲሆን ከነዚያ ደግሞ ከሚከፋፈሉት ውስጥ ደግሞ በኢንፎርሜሽናል ሮል ውስጥ የሚገኝ ነው ማለት ነው። ዚስ ማኔጀርስ ይላል። ማኔጀር ሴንድ ኢንፎርሜሽን ፍሮም ዋት ኤክስተርናል ሶርስ ቱ ቫይረስ ፓርትስ ኦፍ ዘ ወርክ ግሩፕ ኤንድ ኢንፎርሜሽን ፍሮም ኢንተርናል ሶርስ ቱ አዘር ቦዝ ኢንተርናል ኤንድ ኤክስተርናል ኢንፎርሜሽን። ይሄ ምንድነው መሰላችሁ? መረጃዎችን የሚያሰራጭ ማለት ለምሳሌ ከውጭ ሊሆን ይችላል። ኢንፎርሜሽን ፍሮም ዋት ኤክስተርናል ሶርስ፣ ከውጭ የሚገኙ ለዚያ ተቋም ቱ ቫይረስ ፓርትስ ኦፍ ወርክ ግሩፕ፣ ለአብሯቸው ለሚሰሩት ኤንድ ኢንፎርሜሽን ፍሮም ዋት ኢንተርናል፣ ከውስጥ ደግሞ ሶርስ ቱ ዋት ለሌሎች ቦዝ ኢንተርናል ኤንድ ኤክስተርናል መረጃዎችን የሚያሰራጭ ደግሞ ዲሲሚኔተር ብለን እንጠራዋለን። ለተቋሙ አስፈላጊ የሆኑ ነገሮችን ምን ሊሆን ይችላል? መረጃ ወደ ተቋሙ ያመጣል። እንደገና ደግሞ የተቋሙን አስፈላጊ ነገሮችን ስለተቋሙ ለምሳሌ አሁን ይሄ አድቨርታይዚንግን ያጠቃልላል። በነገራችን ላይ እዚህ ላይ ማለት ነው ዲሲሚኔተር ስታደርግ ምን እያደረክ ነው መሰለ?
ለሌሎች እየነገርክ ነው አይደለ? ስለአንተ ተቋም እያስተዋወቅክ ነው ማለት ነው በተዘዋዋሪ። ስለዚህ ዲስሚኔተር ጠቃሚ የሆኑ ነገሮችን ከውስጥ ታመጣለህ፣ ጎጂ የሆኑትንም ነገሮች እንደገና ደግሞ አንተ ጠቃሚ ናቸው ብለህ የምታስባቸውን ነገሮች ደግሞ ለሌሎች ሰዎች ምን ታደርጋለህ? ሼር ታደርጋለህ። ሼር ስታደርግ በተዘዋዋሪ ኢንዳይሬክት ምን እያደረክ ነው? አድቨርታይዝ እየሰራ ነው። አድቨርታይዝ ስትሰራ ደግሞ ያው ስራ ሪል ከሆነ ተቀባይነት እያገኘ ትሄዳለህ ማለት ነው። ሌላኛው ደግሞ ስፖክ ፐርሰን ሮል ነው። ስፖክ ፐርሰን ሮል ላይ ደግሞ ማኔጅመንት ፕሮቫይድ ኢንፎርሜሽን፣ ማኔጅመንት ምን ማድረግ አለበት? ኢንፎርሜሽን ፕሮቫይድ መስጠት አለበት ማለት ነው። ፕሮቫይድ ኢንፎርሜሽን ዋት አባውት ወርክ፣ ስለ ስራው ወርክ ግሩፕስ አውትሳይድ ዘ ግሩፕ። ይሄ ስፖክ ፐርሰን የምንላቸው ስለ ገለጻ የሚያደርጉ ለምሳሌ ይሄ ትልልቅ ተቋማት ላይ ያሉ ለምሳሌ አሁን የቀበሌዎች ስትሄዱ ወዴት መሄድ ፈልጋችሁ ነው የሚል አለ። እንደገና ደግሞ መግቢያ ላይ ሆነው ምን እንደፈለጉ ሰዎች ስለዚያ የት መሄድ እንደፈለጉ ምንን ማግኘት እንደፈለጉ ግብር ነው ንግድ ፍቃድ ነው የተለያዩ ቀበሌ ምሳሌ ነው ቀበሌ ያነሳሁት ወይንም ሌላ ቦታ ላይ ሆነው በአጠቃላይ በርጋ ሆነው እነኛን ሰዎች ተቀብለው ወዴት መሄድ እንደሚፈልጉ ለነዚያ ሰዎች መረጃ የሚሰጡ ስፖክ ፐርሰን ሮል የምንላቸው ማለት ነው። ልክ ስለዚያ አውትሳይድ ግሩፕ ለሌሎቹ ምንድነው መረጃ የሚሰጡ እንደዚያ መረዳት ይቻላል ማለት ነው። ዘይ ፕሮቫይድ ኢንፎርሜሽን ይሰጣሉ ቱ ፐብሊክ ላይ ለህዝብ መረጃ ስለዚያ ተቋም ይሰጣሉ። ዊች ኢንክሉድ ካስተመር ለከስተመሮቻቸው፣ ለአቅራቢዎቻቸው፣ ሰፕላየሮች፣ ትሬድ ኦርጋናይዜሽን ለንግድ ተቋማት፣ ገቨርንመንት ኤጀንሲ ለመንግስት ተቋማትም፣ ካስተመር ግሩፕ ኮንሱመር ግሩፕ ይቅርታ ለኮንሱመር ግሩፖቻቸው ተጠቃሚዎቻቸው ለነዚህ ምን ይሰጣሉ? ስለ መግለጫ የሚሰጡ ባጭሩ በቃ ያንን ተቋም በደንብ አድርገው ሊገልጹት የሚችሉ የንግግር ኪሂል ችሎታ ያላቸው ስፖክ ፐርሰን ሮል የምንላቸው ናቸው ማለት ነው። ስለዚህ ለፕረስ ማለት ጋዜጣዊ መግለጫ መስጠት ነው። ማኔጀር ዩዝድ ዛት ኢንፎርሜሽን ሜክ ዲሲሽን አባውት ዌን ኤንድ ሃው ቱ ኮሚኒት ዜር ኦርጋናይዜሽን ቱ ኒው ኦብጀክቲቭ ኤንድ አክሽን። ስለዚህ ስለ እያንዳንዱ ነገር ገለጻ ያደርጋል ማለት ነው። ስለዚያ ኦርጋናይዜሽን የሚመለከተው አካል ይህንን ኦርጋናይዜሽን አካል የሚመራው ማኔጀሪያል ሮል ያለው ነው ማለት ነው። ስፖክ ፐርሰን ያለው ሮል ያለው ሰው ነው ማለት ነው። ሶስተኛው እና የመጨረሻው ዲሲሽናል ሮል ነው። ዲሲሽናል ሮል ደግሞ የምንለው መጀመሪያ አሁን ኢንተርፐርሰናልን አየን። ኢንተርፐርሰናል የምንለው ከኮግኒቲቭ ጋር የሚያያዝ ነው። ከሰዎች ጋር ቅልጥፍና፣ ንቃት፣ ክሂል፣ ችሎታ ከዚያ ጋር የሚገናኝ ሲሆን ሁለተኛ ደግሞ ከኢንፎርሜሽናል ሮል ጋር ከመረጃ ጋር የሚገናኝ መረጃ እንዴት አድርገን ይሰራጫል፣ መረጃ እንዴት ይሰበሰባል፣ መረጃ ተቋምን እንዴት አድርገህ ታስተዋውቃለህ የሚሉትን ነገሮች አየን። አሁን ደግሞ ዲሲሽናል ሮል ነው። አሁን ከውሳኔዎች ጋር የተገናኙ ነገሮችን ልናይ ነው ማለት ነው። ዲሲሽናል ሮል ደግሞ አስፈላጊ ነው። ዚስ አክቲቪቲ አር ዴል የአክቲቪቲ This activity deal primarily with what? Allocation of what? Resource in order to what? Reach organizational objective. ምን ያደርጋል መሰል ዲሲሽናል ላይ ውሳኔዎች ላይ ፕራይመሪሊ አሎኬት ያደርጋል። ምን ያሰራጫል? ሪሶርሶችን in order to what? Reach organizational objective. ለኦርጋናይዜሽኑ አስፈላጊ የሆኑ ነገሮችን ምን ያደርጋል? ሪሶርሶችን አሎኬት ያደርጋል ማለት ነው። ስለዚህ ዲሲሽናል ሮል ይህ ከውሳኔዎች ጋር የሚካሄድ ነው ማለት ነው። በመጀመሪያ ላይ ፕሮብሌሞችን ዲቴክት ምናምን ካደረገ በኋላ እያንዳንዱ ነገሮችን ያደርጋል ብለን ነበር አይደለ? ይሄ ኢንፎርሜሽናል ሮል ላይ እየተሰራውን ነው አሁን ዲሲሽን ሮል ላይ የሚሰራው ማለት ነው እንጂ ዲሲሽናል ሮል ሳይሰራ ኢንፎርሜሽናል ሮል ሳይሰራ ዲሲሽናል ሮል መወሰን አይችልም። እንደገና ደግሞ ኢንተርፐርሰናል ሳይኖረው ደግሞ ኢንፎርሜሽናል ሮል ሊኖረው አይችልም። ስለዚህ በቅደም ተከተል ልንይዛቸው የሚገቡ ናቸው ማለት ነው። ዲሲሽናል ሮልስ የምንላቸው perhaps the most important ሶፋት ከስሪ ካታጎሪስ አለው ማለት ነው። ይሄ ዲሲሽናል ሮል የምንለው ማለት ነው። የመጀመሪያው
ኢንተርፕረነራል ሮል ነው። ኢንተርፕረነራል ሮል ዘ ማኔጅመንት አክት አስ initiator and designer or change within a work group to improve organizational position. ይሄ ኢንተርፕረነር ሮል ላይ የምንለው ማኔጀሮች ምን ማድረግ አለባቸው? ማኔጅመንት አክት አሷት ኢኒሺየተር ማለት ጀማሪዎች፣ ዲዛይነሮች ያንድን ነገር ዲዛይን የሚያደርጉ change within work ለውጥ እንዲያመጣ የሚያደርጉ ግሩፕ ኤንድ ቱ ኢምፕሩቭ ኦርጋናይዜሽናል ፖዚሽኑ የኦርጋናይዜሽኑ ተቋሙ እድገት እንዲያመጣ የሚያደርጉ ኢንተርፕረነሮች ናቸው። ምክንያት ከተባለ ኢንተርፕረነሮች አዳዲስ ሐሳብ ያፈልቃሉ። አዳዲስ ሐሳብ ሲያፈልቁ ያንን ሐሳብ ወደ ተግባር ስንቀይረው ያ ኦርጋናይዜሽን ያ ተቋም ምን እየሆነ ያድጋል? ምን እየሆነ ይሄዳል? እያደገ ይሄዳል። ለምሳሌ ቴክኒክና ሙያ የነበረ ወደ ከፍተኛ ትምህርት ተቋም ወደ ኮሌጅ ቢያድግ፣ ኮሌጅ የነበረ ወደ ዩኒቨርሲቲ ቢያድግ፣ እንደዚህ ያለ አጸደ ህጻናት የነበረ ትምህርት ቤት ወደ የመጀመሪያ ደረጃ የነበረ ወደ ሃይስኩል የነበረው ደግሞ ኮሌጅ እያለ ይሄ የሚያደርግበት ኢንተርፕረነር ሮል ያላቸው ሰዎች ናቸው ማለት ነው። ስለዚህ ምን ያደርጋሉ? ኢንቲቴት ያደርጋሉ፣ ሐሳብ ኢኒሺየት ያደርጋሉ፣ ያመነጫሉ፣ ከዚያ ዲዛይን ያደርጋሉ፣ እንዴት አድርገን እንተግብረው የሚል ከዛ ቼንጅ ዊዝ ዋት ለግሩፓቸው ኢምፕሩቭ ያደርጋሉ። ኢምፕሩቭ ካደረጉ በኋላ ምን ያደርጉታል? ያንን ኦርጋናይዜሽናል ፖዚሽን ቼንጅ ለውጥ እንዲመጣ ያደርጉታል ማለት ነው። ዚስ ቼንጅ ደግሞ ሜቢ ኤምፕሎይ ስኪል ይጠይቃል የሰራተኞችን ኤንድ ወርክ ሪዲዛይን መደረግ እስከዛሬ ሲሰራ የነበረው ዳይሜንሽን እና አሁን ባለበት ዳይሜንሽን አትቀጥለም አይደለ? ሪዲዛይን ማድረግ አለብህ። ኢንፎርሜሽን ሪፖርት ቅድም ኢንፎርሜሽናል ኤረር የምንለው ማለት ነው። ጉድስ ኦር ሰርቪስ ፕሮቫይድ የምታቀርባቸው ጉዶች ወይንና ሰርቪሶችን ፕሮቫይድ ማድረግ አለብህ ማለት ነው። ስለዚህ ማኔጀርስ ፕሌይ ዚስ ሮልስ ዌን ዘይ ኢኒሺየት ኒው ፕሮጀክት። ማኔጀሮች በደንብ ሮላቸውን የሚጫወቱት መቼ መሰላችሁ? ኢንተርፕረነራል ሮል ላይ ማለት ነው። አዳዲስ እንትኖች ተቋማቶች ምን ሲሉ ሲከፈቱ ኢኒሺየት ኒው ፕሮጀክት፣ ላውንች ሰርቬይ ቴስት ኒው ማርከር ኤንድ ኢንተር ኒው ቢዝነስ፣ ወደ አዳዲስ ቢዝነሶች ውስጥ ስገባ ምናምን ይሄ ኢንተርፕረነራል ሮል ሚና ሊኖርህ ይገባል። የማህበረሰቡ የማይፈልገውን ነገር ገንዘብ ስላለኝ ላምርት ብትል ከስረት ታቆማለህ። ነገር ግን መጀመሪያ ምን ያስፈልጋል? ኢንተርፕረነራል ሮል ያንን አቅም የምታሳድግበት ይሄ መጀመሪያ ኢንተርፐርሰናል ሮል ሊኖርህ ይገባል። ኢንተርፐርሰናል ሮል እስክትይዝ ደግሞ ኢንፎርሜሽናል ሮል ልትጫወት ይገባል። ከዚያ በኋላ ዲሲሽናል ሮል ከገባ በኋላ ኢንተርፕረነራል ሮል ላይ ከፍተኛ ሚና ትጫወታለህ ማለት ነው። ይሄንን ይመስላል። ሌላኛው ዲሲሽናል ሮል ላይ የምናየው ዲስተርባንስ ሃንድለር የሚባል ነው። ይህ ደግሞ የሚያትተው የሚይዘው በውስጡ ዴል ዊዝ ቼንጅ ነው። ፎርስድ ኦን ዋት ዘ ማኔጀርስ ባይ ዋት አዘር ፋክተር፣ በተለያዩ ፋክተሮች የሚመጡ ምን ያደርጋል? ፎርስድ ያደርጋል ማለት ነው። ከምኖች ጋር? ከለውጥ ጋር። ዲስተርባንስ ሃንድለርስ ማለት የሚፈጠሩ ኮሽታዎች ንፋስ ነፈሰ እያለ ንፋስ በነፈሰበት አይዘልም፣ ሬዚስት ያደርጋል ማለት ነው። ስለዚህ ያንን ለውጥ እንዴት ነው ፊት የምታደርገው? ያንን ለውጥ እንዴት ነው ኮንትሮል የምታደርገው? ያንን ለውጥ እንዴት ሬዚስት አድርገህ ትቀጥላለህ ነው። ዲስተርባንስ ሃንድለር ማለት ዴል ዊዝ ቼንጅ ፎርስድ ኦን ዘ ማኔጀር ባይ other factors. The management acts as because its necessity of what disturbance occurs and solution must be found. disturbance ቢፈጠር ችግር ቢፈጠር ምን ማድረግ ያለብህ? ሶሉሽን ማዘጋጀት መቻል አለብህ ማለት ነው። ስለዚህ ሶሉሽን ምን ስታደርግ ኦከር ማድረግ አለብህ። ሶሉሽን must be found መኖር አለበት። ከዛ ይህንን ሶሉሽን ካደረግክ በኋላ ይህ ቢፈጠር ይህ ያደርጋል፣ ይህ እናደርጋለሁ፣ ያ ሬዚስት አድርገህ የካምፓኒ ወይንም የምታገለግልበትን ተቋም የምትሰራበትን ተቋም ቀጣይነት እንዲኖረው የሚያደርገው ቢኖር ቼንጅ ወይንም ለውጥን መቋቋም መቻል
በጣም አስፈላጊ ነገር ነው ማለት ነው። there are 3 types of disturbance አሉ። 3 አይነት ዲስተርባንሶች አሉ ማለት ነው። እነዚህን ዲስተርባንሶች ምን ማድረግ ያስፈልጋል? ኮንትሮል ማድረግ ወይንም ሬዚስት ማድረግ ያስፈልጋል ማለት ነው። እነዚህን ሬዚስት ካላደረግናቸው ምን ሊፈጠሩብን ይችላሉ? 3 ይሄው እዚህ ጋር 3 types of ዲስተርባንስ አሉ ማለት ነው። የመጀመሪያው ኮንፍሊክት አመንግ ኢንዲቪጁዋልስ አለ። ኢንተርናሽናል ዲፊካልቲስ ቢትዊን ዋን ዩኒት ኤንድ አዘርስ። ሌላኛው ደግሞ የመጀመሪያው ኮንፍሊክት ነው፣ በኢንዲቪጁዋሎች መካከል የሚፈጠር ችግር። በኢንዲቪጁዋሎች ለምሳሌ በሰራተኞችና ሰራተኞች ሊሆን ይችላል፣ በአንድ ሰራተኛና በማኔጀሩ ሊሆን ይችላል። ይሄንን ሁላ ሃንድል የምታደርግበት ወይ ሊኖርህ ይገባል ማለት ነው። ሌላኛው እንደገና ደግሞ የኢንተርናሽናል ዲፊካልቲስ የዓለም አቀፍነት። ያው እንግዲህ አሁን እንደምናየው ዓለም ግሎባል ላይ ናት ያለችው። ግሎባል ማለት ዓለም ወደ አንድ መድረክ እየመጣች ወይንም ሉላዊነት የምንለው ዘመን ላይ ያለ ነው እና በእነዚያ መካከል ያንን ለመተግበር አዳጋች ነገሮች ሲከሰቱ በአንድ ዩኒትና በሌሎቹ በሁለቱ መካከል የሚደረግ ነገር ማለት ነው። ሌላኛው ኮንፍሊክት ኦቨር ዘ ሪሶርስ ነው። በሪሶርስ ላይ የሚነሳ ሉዝስ ሪሶርስን ለመውሰድ የሚደረግ ሽኩቻ ወይንም በሪሶርስ ምክንያት የሚመጣ ጸብ ነው። ኮንፍሊክት ኦቨር ሪሶርስ ሉዝስ ሪሶርስን በማጣት ምክንያት ማለት ነው። አንዱ በጣም ሪሶርስ ይጠቀማል፣ አንደኛው ደግሞ ሪሶርስ አይጠቀምም። ይሄ በጣም ሪሶርስ የሚጠቀመው ምንም እኔ ብቻ ልጠቀም ይላል። ሪሶርስ የማይጠቀመው ደግሞ ይሄን የበሪ ተመልካች እስከመሆን እስከ መቼ ድረስ ቀጥላለሁ ይላል። ከዛ በኋላ ኮንፍሊክት እንድነሳ ያደርገዋል ማለት ነው። ስለዚህ ኮንፍሊክት ኦቨር ሪሶርስ ሉዝ የምንለው ያ ነው። ሌላኛው ደግሞ ብሬኪንግ ኦፍ ኮንትራክት ባይ ከስተመርስ በብሬኪንግ መፈጠር በምን ኮንትራክተሮች በከስተመሮቻቸው ማጣት ከስተመሮችን ማጣት ስትሪክ ባይ ላበር ኤንድ ባክራፕትስ ኦፍ ሜጀር ሰፕላየሮች እነኚህ ሁላ ምንድናቸው? የዲስተርባንስ እንዲፈጠሩ የሚያደርጉ ኬዞች ናቸው ማለት ነው። ስለዚህ አክቹአሊ እነዚህን ስናያቸው ምንድነው እነዚህን ሃንድል ማድረግ መኖር መቻል አለብህ አንድ ማኔጀሪያል ሮል ላይ ስትቀመጥ። አለበለዚያ እነኚህን ሃንድል ማድረግ ካልተቻለ ምንድነው የሚኖረው? ችግር ይፈጠራል ማለት ነው። ስለዚህ ችግሮች እነኛን ለመፍታት ደግሞ ዲስተርባንስ ሃንድለር መሆን በጣም ቤዚክ እና ወሳኝ ነገር ነው። ሌላኛው ሪሶርስ አሎኬተር ነው። ሪሶርስ እንዴት ነው አሎኬት የምናደርገው ነው? ሪሶርስን አሎኬት የምናሰራጭበት መንገዳችን ምንድነው? which part both protect የምንጠብቅበት and uses this unit assets እንዴት ነው ያለንን አሴታችንን ንብረታችንን እንዴት ነው የምንጠቀመው? ሪሶርስ የምንለው እንግዲህ በጣም ብዙ ሪሶርስ አለ። ሪሶርስ በጣም ብዙ ነው፣ ግን በዋናነት በሁለት ይከፈላል። የመጀመሪያው ሂውማን ሪሶርስ ነው፣ ሁለተኛው ደግሞ ነን ሂውማን ሪሶርስ ነው። ሂውማን ሪሶርስ የምንለው የሰው ሀብት ነው። ነን ሂውማን ሪሶርስ የምንለው ደግሞ የሰው ያልሆነ ከሰው ውጭ ያሉ ሀብቶች ለምሳሌ እንደ ገንዘብ፣ ጊዜ ምናምን በጣም ብዙ። የሰው ሀብት ደግሞ የምንለው ያው ሰው እኛ ሰዎች የተለያዩ እውቀት፣ ስኪል፣ ችሎታ፣ ሌቭል ምናምን ስላለን ያ ሪሶርስ ተብሎ ይከፈላል በሁለት። ስለዚህ ይህንን ሪሶርስን እንዴት ነው የምንጠብቀው? ፕሮቴክት ማድረግና እንዴት ነው የምንጠቀመው የምንለው ነገር ነው። ገንዘብ አለ፣ ነን ሂውማን ሪሶርስ ነው። ታይም ማቴሪያልስ አለ፣ ኢኩዊፕመንት ሂውማን ሪሶርስ ቅድም እንዳልኳችሁ እነኛውን መኒ፣ ታይም፣ ኢኩዊፕመንት፣ ዳታ ሪፒቲሽን እነዚህ ምንድናቸው? እንዳለ ነን ሂውማን ሪሶርስ ሲሆኑ ሂውማን ሪሶርስ ደግሞ በጣም ብዙ ነው፣ ራሱን የቻለ አንድ ትምህርት ነው። ሂውማን ሪሶርስ የሰው ሀብት የምንለው ፐብሊክ የምታጠኑ ልጆች በተለይ በደንብ ታውቁታላችሁ ማለት ነው። ሂውማን ሪሶርስ ቤዚክ ነገር ነው እና በሌሎች ሀብቶች ሊተካ የማይችል ነገር ቢኖር ሂውማን ሪሶርስ ነው ማለት ነው። ሌላኛው ደግሞ ኔጎሽን እንዴት ነው የምንፈጥረው ነው። ዊዛት ፎከስ ኦን ሪቺንግ አግሪመንት ዊዛት other sides of the group work related issue or materials
አሁን ችግር ተፈጠረ አይደለ? ኮንፍሊክት ያን ኮንፍሊክት ሶልቭ የምናደርግበት ፕሮብሌም ሶልቭ ሜተድ አንዱ ኔጎቲዬት ማድረግ ነው ወይንም መወያየት ማለት ነው። ፎከስ ኦን ዘ ሪቺንግ አን አግሪመንት ስምምነት ማድረግ ዊዛት አውትሳይድ ኦፍ ዘ ወርክ ግሩፕ ከውጭ ካሉት ጋር ኦን ወርክ ሪሌትድ ኢሹ ከስራዎች ጋር በስራዎች እንትን ላይ ከስራዎች ጋር ከተገናኙ ኦር ማቴሪያሎች ጋር ቅድም ሪሶርስ አግሪመንት እና ስላፕ አወር ዩኒየን ስላፕ የምናደርግበት ኤንድ ኮንትራክትስ ኤንድ ሌዚንግ አግሪመንት ኮንሰርኒንግ ማሽነሪ ቫይክል እነዚህ የምናደርግባቸው ዌዮች ናቸው ኔጎቲዬተር የምንለው ማለት ነው። ባጭሩ ኔጎቲዬተር የምንለው ስምምነት ነው። በቃ አግሪመንት መፍጠር ነው በምንና በምን መካከል በሁለት አካላት መካከል ችግር እንዳይፈጠር ከተፈጠረ ደግሞ ያንን ችግር የምንፈታበት ዌይ ነው። ስለዚህ ይህ ዌይ ደግሞ ምንድነው? ኔጎቲዬት ማድረግ እያቻልክ ነው እያቻቻልክ በጣም ተመራጩና ቤዚክ ቤስት የሚባለው ዊን ዊን ነው። ሁለቱም አሸናፊ ቢሆኑ ዊን ዊን በጣም ቤስት ነው። ሁለቱንም ሳይጎዱ ዊን ዊን አለ፣ ሉዝ ሉዝ አለ፣ እንደገና ደግሞ ዊን ሉዝ አለ፣ ሉዝ ዊን አለ። እነዚህ ከሁሉም ግን ተመራጩ ዊን ዊን እንዲሆኑ ያስፈልጋል ማለት ነው። እና ለዚያ ኔጎቲዬተር በጣም ጠቃሚ ናቸው። ፎከስ የሚያደርጉት ደግሞ አግሪመንት ላይ ነው። ከውጭ አውትሳይድስ ያሉት ወርኮች ሊሆን ይችላል፣ ወርክ ግሩፕ ሊሆን ይችላል፣ ኦን ዘ ሪሌትድ ኢሹ ከማቴሪያሎች ጋር ሊሆን ይችላል፣ ስላፕ ኦር አወር ዩኒየን ሊሆን ይችላል፣ ኮንትራክት ኤንድ ሌዚንግ ከነዚያዎች ግን ነገሮች ጋር ሊሆን ይችላል። ስለዚህ እነዚህ ምንድናቸው? እነኚህን ነገሮች የሚወጣ አካላት ምንድናቸው? ትልቅ አግሪመንት ሮል የሚጫወቱ ናቸው ማለት ነው። ስለዚህ እስካሁን እንዳለ ያየናቸው ማኔጀሪያል ሮል በጣም አስፈላጊ አንገብጋቢ የምንላቸውና ለአንድ አንድን ተቋም የሚያስብሉት ነገር ቢኖሩ እነዚህ ማኔጀሪያል ሮል ናቸው። እነዚህ ማኔጀሪያል ሮልን በስነ ስርዓት መወጣት ካልተቻለ የአንድ ተቋምነቱ የመቀጠል ሁኔታ ምን አይሆንም፣ ውጤታማ አያደርገውም። ስለዚህ ያ ተቋም ውጤታማ ሆኖ እንዲቀጥል ከተፈለገ ማኔጀሪያል ሮል በጣም አስፈላጊ ነው። ማኔጀር የሆናችሁ ማኔጅመንትን የምታጠኑ የምትማሩ ሰዎች ምን ማድረግ አለባችሁ? ኃላፊነታችሁን ሚናችሁን በአግባቡ መወጣት አለባችሁ። ምክንያቱም በእናንተ ምክንያት የእናንተንም እድገት እንደዚሁም ደግሞ የተቋማችሁን እድገት እንዳይቋረጥ ስለሚፈለግ ማለት ነው። በዚህ ልክ ነው። ማኔጀሪያል ሮልን በዚህ ጨርሰናል። ስለተከታተላችሁን እናመሰግናለን። ይህ ዳናይት ክላስ የሚያቀርብላችሁ የማኔጅመንት ትምህርት ነው። ለወዳጅ ዘመዶቻችሁ ሼር፣ ሰብስክራይብ በማድረግ እንድትተባበሩን እየጠየቅው ለዛሬው አመሰግናለሁ። መልካም ጊዜ ይሁንላችሁ።